ታዋቂዎቹ የቲክቶክ ተጽዕኖ ፈጣሪዎች አዶናይ እና ጃኒ ወይም ስመኝ ገብሩ መለያየታቸውን ይፋ አደረጉ። ከዚህ ጋር ተያይዞ የመለያየታቸው መንስኤ ከቅርብ ቤተሰብ የሰማሁትን ሚስጥር አደርሳችኋለሁ። አብራችሁን በመቆየት ቤቱን ሰብስክራይብ እና ላይክ ማድረግ እንዳይረሱ። በመጀመሪያ ሁለቱም መለያየታቸውን አስመልክተው የጻፉትን የብሬክአፕ ሌተር አብረን እናነባለን። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ አድናቂዎችን ማፍራት የቻሉት ጥንዶች አዶናይና ጃኒ በመካከላቸው የነበረው የፍቅር ግንኙነት ማክተሙን በይፋ አስታውቀዋል። ጃኒ ወይም ስመኝ ገብሩ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግሮ ማለቁንና መለያየታቸውን ገልጻለች። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለአድናቂዎቿ ያላትን ጥልቅ ፍቅር ገልጻለች። በሌላ በኩል አዶናይ ባሰፈረው ማብራሪያ ከጃኒ ጋር ወይም ስመኝ ገብሩ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጧል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎች ፍላጎት መሆኑን ቢገባውም አንዳንድ ነገሮች ግን ለራሱ ማስቀረት እንደመረጠ አስታውቋል። ሕይወት በእንዲህ አይነት አጋጣሚዎች እንደተሞላች የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን ገልጸዋል። በመጨረሻም አድናቂዎቻቸውን ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ አሁን ያለው ሁኔታ ተረድተው እንዲቀበሉትና ይህ ለሁሉም ሰላም እንደሚበጅ መልእክቱን አስተላልፈዋል። ይህ የሁለቱ ተወዳጅ የቲክቶክ ባለሙያዎች ድንገተኛ መለያየት በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። ለመሆኑ እነዚህ ተወዳጅ ተጽዕኖ ፈጣሪ ጥንዶች መሃል ምን አይነት ንፋስ ነው የገባው? ሁላችንም እንደምናውቀው የጃኒና የአዶናይ የፍቅር ግንኙነት ዛሬ አልነበረም ያበቃለታል ተብሎ ሲጠበቅ የነበረው። ጃኒ ከ2 ሚሊዮን በላይ ያላት አካውንት ሲዘጋባት ጆን ዳንኤል ነው ያዘጋብኝ በማለት ጆን ዳንኤል ከሳው እንደነበር እናስታውሳለን። እሱም በአንጻሩ እኔ እንደዛ የማደርግበት ምንም ምክንያት የለኝም፣ እንዲያውም እሷ ከአዶናይ ጋር እያለች ማለትም በፍቅር አብሮ እያሉ ከአዶናይ ተደብቃ ታደርግበታለች። በጥምቀት በዓል ጃኒና አዶናይ ጎንደር በሄዱበት ወቅት ከአዶናይ ተደብቃ በስልክ ከኔ ጋር ታወራለች። ከእስር ቤትም ከወጣውም በኋላ ከአንዴም ሁለቴ ተገናኝተናል በማለት በወቅቱ ነገሮችን ይበልጥ አሳሳቢና አስደንጋጭ አድርጎት ነበር። ታዲያ ያኔ ይጣላሉ ተብሎ ሲጠበቅ ሳይለያዩ ቀርተዋል። አሁን ላይ ምን ቢፈጠር ነው ፍቅረኛዬ ናት ብሎ ባስታወቀን ማግስት መለያየታቸውን ያበሰሩን? ከቅርብ ቤተሰቦቻቸው እንደደረሰኝ መረጃ ከሆነ አሁንም ቲክቶከሯ ጃኒ ከስህተቷ ሳትማር በድጋሚ አዶናይ ላይ ቺት ማድረጓ ነው። እንዴት መሰላችሁ? በቅርቡ አዶናይ ለንደን መሄዱን ምክንያት በማድረግ አዶናይና ዲላን ቤች በተገናኙበት ወቅት ስለ ሪሌሽንሺፕ ሲያወሩ ዲላን ቤች ማዲ ፍቅረኛዬ ናት ብሎ ያስታውቀዋል። አዶናይም በምላሹ እኔም ፍቅረኛ አለችኝ በማለት ጃኒ ትባላለች፣ ለ1 ዓመት አብረን ቆይተናል፣ የሚገርምህ እሷም እንደ ማዲ ክሬዚ የሆነ አለባበስ ትወዳለች ብሎ ያስታውቃታል። አዶናይ ከለንደን ወደ ኢትዮጵያ እየመጣ ያለ ነበር የጃኒ ቺት ማድረግ ከቅርብ ሰው የሰማው። ዲላን ፔጅም ኢትዮጵያ ይዞት እንደመጣ ቃሉን ላለማፍረስ ብቻ ሲል ሳይፈልግ ከዲላንና ከዲላን ሚስት ጋር ያስታውቃታል። በዚህ ምክንያት ነበር ዲላንና የዲላን ፍቅረኛ ኢትዮጵያን ለቆ እንደወጡ መለያየታቸውን ያበሰሩን። በዚህ ምክንያት ነበር ዲላንና የዲላን ፍቅረኛ ኢትዮጵያን ለቆ እንደወጡ መለያየታቸውን ያበሰሩን። በዚህ ምክንያት ነበር ዲላንና የዲላን ፍቅረኛ ኢትዮጵያን ለቆ እንደወጡ መለያየታቸውን ያበሰሩን። በዚህ ምክንያት ነበር ዲላንና የዲላን ፍቅረኛ ኢትዮጵያን ለቆ እንደወጡ መለያየታቸውን ያበሰሩን። በዚህ ምክንያት ነበር ዲላንና የዲላን ፍቅረኛ ኢትዮጵያን ለቆ እንደወጡ